እንዴት ነው አንድ ሰው ጥሎን ቢሄድ እንኳን ያንን ነገር የተፈጠረው ነገር ተቀበለን ወደፊት መራመድ የምንችለው? ምናልባት የፍቅር አጋራችን አይተወንም ያልነው ሰው ጥሎን ቢሄድ ብዙዎቻችን እንደነግጣለን አይደል? ያንን ተቀበለን እንዴት ነው ወደፊት መሄድ የምንችለው? አንደኛ ለምን የሚል ጥያቄ ማቆም አለባችሁ። ለምን ከማለት ይልቅ በቃ ሆኗል። ሁለተኛ ሰው ለምን ጥሏችሁ እንዲሄደ መልሱን እንዲነግራችሁ አታስገድዱት። በቃ ተውት። ለምንድን ነው ስትሉት እንዲሁ ነው ወይንም እንዲሁ ነው እያለ እናንተ ላይ ጥያቄ ፈጥሮ የማይሆን ጥያቄዎች እየፈጠራችሁ እንድትሰከሰኩ ሊያደርጋችሁ ይችላል አይደል? በቃ ከዛ ሰው መልሱን ለማግኘት አትታገሉ። በቃ ተውት፣ ጊዜ ይመልስላችኋል። ሶስተኛ እውነቱን ለራሳችሁ ንገሩት። ትላንትና ይሄ ሰው እወዳችኋለሁ ብሎ ነበረ ከኔ ጋር የቆየው፣ ዛሬ ላይ ግን ጥሎኝ ሄዷል። ስለዚህ እውነቱ ትላንትና ሳይሆን ዛሬ ላይ ጥሎኝ መሄዱ ነው። አራተኛ ማድረግ የምትችሉትን ብቻ አድርጉ። ማድረግ ማትችሉትን ነገር እያሰባችሁ ራሳችሁን አታስጨንቁ። ለምሳሌ የሆነውን ነገር መቀበል ትችላላችሁ። ለምን ሆነ እንዴት ሆነ ማለት ግን በእናንተው ላይ ስቃይ መፍጠር ነው፣ ማመጽ ነው። ስለዚህ እነዚህ ነገሮች ካደረጋችሁ በቀላሉ ከዛ ከተፈጠረው ግንኙነት ወይም ከዛ ካላችሁበት ሁኔታ በቀላሉ ወጣችሁ አዲስ ህይወት መጀመር ትችላላችሁ። ከተመቻችሁ ፎሎ፣ ላይክ፣ ሼር አድርጉኝ። እወዳችኋለሁ። ይመቻችሁ። ፍቅር በልባችን ይንገስ።